የወንድ ህፃናት የሽንት መሽኛ ቀዳዳ ከአፈጣጠር ጋር በተያያዘ ከተፈጥሯዊ እና ከጤናማ ቦታው ውጪ በተለየ ቦታ ላይ ሊፈጠር ይችላል። ታዲያ ይህ ክስተት በሕክምናው አጠራር ቀዳዳው የተፈጠረው ከብልቱ ዘንግ በስተጀርባ ከሆነ ሃይፖስፓዲያስ ወይም ደግሞ ከብልቱ በስተፊት ለፊት በኩል ከሆነ ኤፒስፓዲያስ በመባል ይታወቃል። በእኛ ሀገር ደግሞ በተለምዶ አጠራር የማርያም ግርዝ በመባል ይታወቃል። ሰላም እንዴት ናችሁ? የቅድሚያ ለጤናው ቤተሰቦች ዶክተር ዮናታን ከተማ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የቻናሌ ቤተሰብ ይሁኑ። እንዲሁም የተመቻችሁን ቪዲዮ ላይክ እና ሼር በማድረግ ድጋፋችሁን ስለምትገልጹልኝ አመሰግናለሁ። ይህ የአፈጣጠር ችግር ብልትና የታችኛው የሽንት መስመር ማስተላለፊያ ቱቦ በማህፀን ውስጥ በሚፈጠሩበት ወቅት ከዘረመል ወይም ደግሞ ከሆርሞን እክል ጋር በተያያዘ የሚከሰት ችግር ነው ማለት ነው። ታዲያ ከዚህ የአፈጣጠር ችግር ጋር በተያያዘ ማለትም የሽንት መሽኛ ቀዳዳው ከተፈጥሯዊ ቦታ በተለየ መልኩ ከመፈጠሩም ባሻገር የብልት ወደታች መታጠፍና የብልቱ የላይኛው ክፍል ብቻ የሸለፈት ሽፋን መኖር እንደ ተጨማሪ ምልክት ሆነው ይታያሉ ማለት ነው። ይህ የአፈጣጠር ችግር ህፃናት ትምህርት ከመጀመራቸውና ጾታቸውን ከመለየታቸው በፊት በተቻለ መጠን ከ6 ወር እስከ 18 ወር ባለው የዕድሜ ክልላቸው ውስጥ በቀዶ ሕክምና ቢታከም ይመከራል። ምክንያቱም ይህ ተፈጥሯዊ ችግር በጊዜ በቀዶ ሕክምና ካልታከመ በዋነኝነት ልጁ ቆሞ ሽንት ለመሽናት መቸገር ማለትም የሽንት መበታተንና ሰውነት ላይ መረጨትን እንዲሁም የብልት መቀበርና ማነስን በማስከተል ካደጉ በኋላ ለሚኖራቸው የተቃራኒ ጾታዊ ግንኙነት እክልን ይፈጥርባቸዋል ማለት ነው። ታዲያ በእነዚህ ምክንያቶች የአፈጣጠር ችግራቸው እያደጉ ሲመጡ ለስነ ልቦና ጭንቀትና እንዲሁም በጓደኞቻቸው ፊት እፍረትን ያስከትልባቸዋል። ለዚህ ተፈጥሯዊ ችግር የሚደረገው የቀዶ ሕክምና በዋነኝነት የሽንት መሽኛ ቀዳዳው እንደሚገኝበት ቦታ እና እንዲሁም ደግሞ የብልቱ ዘንግ ጥፋት ይለያያል። ማለትም ይህ ችግር አብዛኛውን ጊዜ በአንድ ጊዜ የቀዶ ሕክምና የሚስተካከል ሲሆን ነገር ግን አንዳንድ ጊዜ ደግሞ ከ2 እስከ 3 የተለያዩ በየ6 ወር ልዩነት ባሉ ጊዜያት በሚደረግ የቀዶ ሕክምና ሊታከም ይችላል። የሚሰራው የቀዶ ሕክምና 3 ዋና ዓላማዎች አሉት። አንደኛ ወደ ታች የታጠፈውን የብልት ዘንግ ቀጥ ማድረግ፣ ሁለተኛ የሽንት መሽኛ ቀዳዳውን ወደ ጤናማ ቦታው ላይ ወይም ወደ ብልቱ ጫፍ ላይ መመለስ እና ሶስተኛው ደግሞ ግርዛት ናቸው ማለት ነው። ስለዚህ ወላጆች ወንድ ልጃችሁ ላይ ይህን የጠቀስኩትን ተፈጥሯዊ ችግር ካስተዋላችሁ ልጃችሁን ከማስገረዛችሁ በፊት የህፃናት የቀዶ ሕክምና ስፔሻሊስት ሐኪም በማማከር ተገቢውን የቀዶ ሕክምና በጊዜ እንዲያገኝ ማድረግ ያስፈልጋችኋል ማለት ነው። ይህ ቪዲዮ ይጠቅማል ብለው ካሰቡ ለወዳጅ ዘመዶ ያጋሩ። በተጨማሪም ስለ እርሶም ሆነ ስለ ልጆ የጤና ጉዳይ ጥያቄ ካሎት በአስተያየት መስጫው ላይ ማቅረብ ይችላሉ።